ሄሎ ውዴ እንዴት ነሽ? አለሽ እንዴ? እና ምን አደረግሽ እንዴ? እና አንቺ ምንድነው ቆላ ስፍሪበት ምንድነው እሱ? ስጪው እንጂ በዚህ አይነትማ ቪትስም አይገዛልሽም። በቃ አስይበት ወይ ቻው። ለማንኛውም እሺ ቤቢ ክላስ ነኝ። እሺ በኋላ እደውልልሃለሁ። እሺ ቻው። ካንቺ ተሳለች። እቺ ግን ምርጥ 16 ዓመቷ አሪፍ ልጅ ነች። አይታታል። በጣም ቆንጆ እሷን አሉ ሌላም አለች። አሁን ጸይም ነች። አያት። እቺ ደግሞ ቀይዋ በጣም ቆንጆ። ዋው አለባበሳቸው ራሱ በቃ ፍሬሽ ነው። በጣም ደስ የሚል ነው። አዎ ገና ናቸው እነዚህ። ዋው እዚህ ደግሞ ያው ስራውን ሰርቷል ከዚህ በፊት ግን ከአንቺ ጋር የቆዩ ናቸው። ከኔ ጋር የቆዩ ናቸው። እነዚህ ገና አዳዲስ ናቸው። ፍሬሾቹ ናቸው። እና ስንት ይባላል ታዲያ? ሰላም ጤና ይስጥልን ክብራትና ክብራን ቤተሰቦቻችን፣ እነሆ የጥንዶች ፈተና ጀምሯል። የጥንዶች ፈተና ዛሬም አንድ ለየት ባለ የክትትል ታሪክ ነው ወደ እናንተ የመጣቸው። እንደ ሁልጊዜው ሁሉ ቪዲዮን ከመጀመራችሁ በፊት ላይክ በማድረግ እንድትጀምሩም በአክብሮት መጋበዝ ወዳለሁኝ። እንግዲህ ቤተሰቦች በዛሬው ዕለት ወደ እናንተ የምናደርሰውን የክትትል ታሪክ መነሻ የሆነን አንድ መልእክት ነው። ያን መልእክት መነሻ በማድረግ ነው እኛም ወደ ክትትል የገባ ነው። እስቲ ከባለ ታሪካችን የደረሰንን መልእክት ተከታትለን እንመለስ። ሰላም እንዴት ናችሁ? ሰላም ናችሁ? ያለው እግዚአብሔር ይመስገን። አሁን የመጣሁት እንኳን ለአንድ ጉዳይ ነው። አንዲት እህቴ ነበረች፣ እባካችሁ ታደጉልኝ፣ እባካችሁ በጣም የማይሆን መስመር ላይ ነች፣ እባክህን ታደግልኝ። ታሪኩን ባጭሩ ላጫውትና ቤተሰቦቻችን ከሞቱ 1 ዓመት ከ7 ወር ሆኗቸዋል። እናትና አባቶቻችን በአደጋ ምክንያት ነው ያጣናቸውና እናት እኔ ነኝ ቤቱን ማስተዳድረው። እህት ወንድሞች አሉኝ። እሷ የመጨረሻ ልጅ ነች እቺ እህቴ እና 18 ዓመቷ ነው እሷ እና ቤቱን ማስተዳድረው እኔ ነኝ እና በዛ ሰዓት አሁን ከ6 ወር ገደማ ይሆናል የሆነ ባህሪ ማሳየት ከጀመረች። በቃ አምሽታ ትመጣለች፣ ክላስ አትገባም። 6 ሰዓት 7 ሰዓት ነው ቤት የምትገባው። ክላስ ውስጥ አትቀመጥልኝም፣ አትገባም። በቃ ለምንድነው እንዲህ የምታደርጊው ስላት ትሰድበኛለች። ቃል መታኝ፣ ትገላገላለች። በጣም ተጨንቄ በመክራትም ስላልሆነልኝ አክስቴን ጠራኋትና በቅርቡ አክስቴ ነበረች። አክስቴን ጠርቼ እንድትመክራት አረኩኝ። ከዛ በሰዓቱ በቃ ተነጋግረን ምናምን ጨርሰን ማታ ላይ ወጣች። ግን ወጣ እንደሄደች አልተመለሰችም። ስልኳንም አንድ ጊዜ ብቻ ደውላ ይሄ ህይወት ለኔ አይገባኝም፣ አሁን ያለሁበት ህይወት ነው ለኔ የሚገባኝ፣ እስካሁን የኖርኩት ህይወት ለኔ አይገባኝም ነበረ አለችኝ። እና አሁን ላይ ደግሞ ያለችበት ሁኔታ በጣም ደስ የሚል አይደለም። አባቷ ሳይሆን አያቶቿ ከሚሆኑ ወንዶች ትላልቅ ሽማግሌዎች ጋር ነው በየክለቡ ፎቶ እየተነሳች ኢንስታግራም ላይ ቴሌግራም ላይ ፌስቡክ ላይ የምትፖስተው። በጣም ነው እኔ በቃ በጣም ተጨንቄያለሁ። ህይወቷ አሳሳቢ ሁኔታ ላይ ነው። ጓደኞቿ እንደሚነግሩኝ አንዲት ጓደኛ እንደያዘች፣ የሷም ስልኳም አድራሿም የለኝም፣ ስሟ ብቻ ነው ያለኝ። ስሟን ጽፍልሃለሁ እና በጣም ተጨንቄያለሁ። ምን ላደርግ እንደምችል አላውቅም። ያደራ ልጅ ነች፣ ባደራ መልክ የመጨረሻ እህታችን ነች። ፖሊስ ጣቢያ ለራሱ በሄድ 18 ዓመት ሞልቷታልና አይመለከተንም ነው ያሉኝ። በፍቃዷ ነው ያደረገችው፣ አይመለከተንም ነው ያሉኝ። ምን ውስጥ እንደምገባና ምን እንደማድረግ ሁላ ጨንቆኛል። እባክህ ብቻ አሁን ያለችበትን ሁኔታ ምንም ላቅ አልቻልኩም። የት ትሁን፣ ማንጋ ትሁን፣ እንዴት ትሁን፣ ምን ታርግ አላቅም። በቃ ፎቶ ላይ ቴሌግራም ላይ የማየውን ብቻ ነው ኤፍቢ ላይና ቴሌግራም ላይ ፊልም ፖስተው እየጨፈረች ከትላልቅ ሽማግሌዎች ጋር እየጨፈረች ቴሌግራም ላይ ፕሮፋይሎቿ ምናምን ብቻ
በጣም ልቤ ደንግጧል። የእናትና አባቴን አደራ ያጠፍኩ ያለን የተሰማኝ ምን ላርግ? በጣም ተጨንቄያለሁ። እባክህን ጌታ እባክህን በቃ እህቴን አትርፍልኝ። እባክህን እህቴን ታደግልኝ። አደራዬን እንደበላሁኝ እንዲሰማኝ አታርግ። እባክህን አባቴ፣ እባክህን የኔ ጌታ፣ እባክህን እገዘኝ። እኔ ምንም ማድረግ ስላልቻልኩኝ ነው። በየትኛውም በኩል ላገኛት አልቻልኩም። የጓደኛዋን ስሟን ብቻ ነው ማቀው፣ ሌላም ማቀው ምንም ነገር የለም። ስልክ ቁጥሯን አላቅም። ጓደኞቿ በቃ ስሟን ብቻ ነው የነገሩኝ እና ስሟን ጽፍ ያስቀምጥልሃለሁኝ እና እባክህን ታደግልኝ የኔ ጌታ። በጣም ነው የማመሰግነው። እንግዲህ የሰማችሁት መልእክት ከደረሰ በኋላ በምን አይነት መልኩ ነው ጉዳዩን ማጣራት ያለብን የሚለውን ነበር ስንወያይበት የነበረው። እንግዲህ የተለያዩ ሴቶችን ለተለያዩ በእድሜ ገፋ ላሉ ባለሀብቶች የምታቀርብ ሴት መኖሯን ያረጋገጥነው። ስለዚህ ከሷ ጋር በምን አይነት መልኩ ልንገናኝ ይገባል የሚለውን ዙሪያዋ ላይ ያሉ ሰዎችን ካጣራም በኋላ ጥርጣሬ በማይፈጥርባት መንገድ ለማግኘት ሞከርኩኝ ማለት ነው። እንዴት ነህ? ሰላም ነህ? አለካ? እንዴት ነሽ? ሰላም ነሽ? ሰላም ነው አለን። አምሮብሻል። አመሰግናለሁ። ኧረ ምን ያምርብኛል። ግቢ አበዛ። በዛኛው ዙሪያ ልምጣ። አዎ ነይ። ያው እንግዲህ ከቤት እንደወጣው ነው። ሳፋፍ ውስጥ እንዲህ ነው የምውለው። አይ አምሮብሻል። አምሮብሻል። የቤት አዋራለች እንደዚህ ነው። እና እንዴት ነሽ? ሰላም ነው? ለአንስ አለክ? ሁሉ ሰላም። እንዴት ነህ? አሪፍ ነው። ስራ ምንም አይልም። የተደረገ ነው? አዎ በደንብ እንጂ። እስቲ ጸባይሽ ታይቶ ደግሞ አብረን የምንሰራው ነገር አይጠፋም መቼም። እናንተ ጋርማ አይጠፋም። ሲለኛም ፈለግ አድርጉልኝ። ግሩም ሊሆን ነው አሉ። ጥሩ መታለብ የሚችሉ አሉ። ነጮች ምናምን ፈረንጆች እነሱ ነው። እኛ እነዚህ ተዋች። ብዙ ነጮች አሉ እጄ ላይ እኔ። ስለዚህ በቀላሉ መገናኘት እንችላለን። ኧረ የምር እስቲ አስወጣኝ ከዚህ ሰፈር። ምንድን ነው ያለኝ? የምር ሲያስጠላ። እኛ ያለንልሽ በእውነት ያላችሁ እስካሁን ድረስ አያሳስብሽ። ደግሞ ምንድን ነው ይሄ? ወረድ አድርገው ማክስ ትንሽ እንትን ብዬሽ እኮ ነው። ኧረ ተው ወረድ አድርገው። ከሰው ጋር ተጣልቼ አፍንጫዬ ላይ እንትን ብላብኛለች። የምር በእውነት ለይታም አስጠላኝ። እንትን እራሱ እያልኩኝ ምንድን ሊያው እንጂ ወረድ አድርገው ሊያው ትሽ ኦኬ መልሰው። እሺ ትንሽ እንደዚህ አይነት ሶስቶኝ እንግዲህ ጸባይ ታጣም እና ነው ታዲያ ጠላት ብዙ ነው እንግዲህ። ያው የሰው ጠላት ሳታቸው እና ዳንሽ ነው አለው። እና ፈረንጆች ብዙ ናቸው፣ ብዙ አሉ። አጣብሰኛ ታዲያ እስቲ ሳዳቸኝ መረረኝ። እዚህ እንደ ጸባይሽ ነው። ጸባይማ እንዴ ከዚህ በላይ ለኛ ሆነ እንዴ አንተ አታስብ። እኛ ጋርማ ችግር የለውም። በእኔ ጣለው አንተ ለአንተ የምር ሞልተዋል። የምር ሞልተዋል። በሽ ደስ ይለኛል አሉ የምር ከትንሽ እስከ ትልቅ ከጥቁር እስከ ነጭ አበሻዊ ለዛው ሀብታም ታረጊ ነው። ሀብታም በሽ ነው የሰው ሀብታም ታረጊ። ደስ ይላል። አንቺ ግን ደስ የምትይዥ ነሽ። ጨዋታሽ አመሰግናለሁ። የምር ማለት ስራ እንዴት እየሄድላችሁ ነው? እናንተ ናችሁ የምታረክሱብን። ደግሞ በቃ እናንተ ናችሁ እያረከሳችሁብን ያላችሁት። አየሩ እንደዚህ እንዲመታ ያደረጋችሁ ያላችሁት። እንግዲህ ያው እናገናኝ። ገንዘቡን ያዝ ማድረግ አለባችሁ። ዝም ብላችሁማ አዋጭ አይደለም። አሁን ስታዩ በጣም ገንዘቡ ራሱ ወረደ። በጣም በተለይ ደግሞ የዚህ በቃ ሹገር ዳዲዎች በቃ ህጻናት ቀጻ ማለት ይቻላል። የምር ካላባበላችሁን ያበዛሉ። የምር ባህሪያችሁ በዛ ላይ ደግሞ ምን ከብር ብዙ በስማ ብር ማያወጡም። በዛ ላይ በሽተኞች ናቸው። ልብ ድካሙ፣ ስኳሩ ምን ከባድ ነው በጣም። ግን እናንተም ደግሞ ገንዘቡን እንደዛ ማቅለል የለባችሁም። አሁን የኛንም ስራ እየያዛችሁብን ነው። እኛ ገንዘብ ተፍተፍ እንዳለን እያደረጋችሁ ነው። ስለዚህ አየሩን እናንተም ለቀቅ አድርጉት። ያ እንግዲህ እኛ ጋር ብዙ አየር የለም። ግን ያው ሹገር ዳዲዎቹም ብዙም አይደሉም። ብዙ ብር እንትን አይሉም። ምን ፈልጋለሁ መሰለሽ እኔ አሁን
ቆንጆ ሆኖ እድሜያቸው ትንሽ የሆነ ድንግል ሴቶች ይፈልጋሉ። አየሩ አሁን እኔ ጋር ያለው እሱ ነው አይደል? ስለዚህ አንቺም ነጭ አገላብጠሽ የፈለግሽውን ነጭ አንተ ጋር እኔ ጋር በሽ ነው። አንተ እስቲ ብቻ አገናኝ እንጂ እኔ ጋር በሽ ነው። ህይወትሽን የሚለውጡ ነጮች እጄ ላይ አሉ። ልንገርሽ፣ አንቺ መቀላጠፍ ከቻልሽ፣ አንቺ መሯሯጥ ከቻልሽ እንዲህ ይዘሻቸው እልብ የምታደርጋቸው ናቸው። እኔ ጋርም አሉ በጣም ምርጥ ፎቶ ማየት ይችላል። ተዋለቀሽ ላሳይህና በጣም አሪፍ ልጆች ማለት ነው። ጥቁሮችም ነጭም ከለራቸው ራሱ ማለት ነው። ኦኬ ዋው፣ ጸይም ቀይ ጥሩ ሰው ላይ ያገኘት ማለት ነው። አሪፍ ነው አሉ ዋው ያው ስንት ዓመቷ ነው የሚሆነው? 16 ዓመት ምናምን ብትሆን ነው ገና የሃይ ስኩል ምናምን። እነዚህ አሁን ያታውን ቆንጆ የነጸይም እቺ አየሩ ላይ ትሄዳለች በጣም ዋው አያታ እቺ ያው ማትልም ያው ቨርጂን አይደለችም። ትክክል አይደለችም ግን አሪፍ ልጅ ነች። አይ ካንቺ ሳትወልጥብኛል ካንቺ ትሳለች። እቺ ግን ምርጥ 16 ዓመቷ አሪፍ ልጅ ነች። አይታታል በጣም ቆንጆ እሷን አሉ። ሌላም አለች አሁን እሷን ጸይም ነች አያት። እቺ ደግሞ ቀይዋ በጣም ቆንጆ ዋው። ለባብሳቸው ራሱ በቃ ፍሬሽ ነው። በጣም ደስ የሚል ነው። አዎ ገና ናቸው እነዚህ ዋው። እዚህ ደግሞ ያው ስራውን ሰርቷል ከዚህ በፊት ግን ከዚህ ጋር ይቆዩ ናቸው። ከኔ ጋር ይቆዩ ናቸው። እነዚህ ገና አዳዲስ ናቸው፣ ፍሬሾቹ ናቸው። እና ስንት ይባላል ታዲያ? እንግዲህ እነዚህ ትንሽ ረጅኖቹ ዋጋቸው ጨምራሉ። ስንት ለጠፍሽባቸው ታዲያ? ያው እንግዲህ እንስማማለን፣ እሱ ችግር የለውም። እንዳታስጅብኝ እናያለን እሱን ችግር የለውም። እስቲ እንግዲህ ፍቅር አስይዘሽ ደግሞ አቅጣጫዬን እንዳታስችኝ አቅጣጫዬን ብቻ እንዳታስችኝ። ከዛ ውጭ ግን የሚያሳስብ ነገር ያለ አይመስለኝም። እና አንተ ጋር ያሉትን እንትን ማለት ይችላል። ጥሩ እንትኖች አሉ። ከዚህ ጀምሮ አሁን ዋው ይሄ ራሱ ሰሞኑን ነው እነዚህ እያወሩኝ ያሉት። እጅግ በጣም ይሄ አሁን እድሜው ነው ትንሽ እንትን ያለው እንጂ ልጅ ይመስላል። እሱ ነው እንጂ በቃ እሱ ራሱ እስከ ትዳር ድረስ የሚያስብ ነው። ብታይ የምር በእውነት ይዣት መሄድ መፈልጋት ሴት ነው የሚለው። ይችላልን አሁን እቺ ታይቶ ነው እሱ አሁን እንግዲህ ለቤተሰብ ነው ውለታ ለማይረሳ ውለታ ለሚቆጥር ችግር የለውም። ውለታ መቁጠር ለሚችል ሰው የሚለቀቅ ነው። ቀጥታ ፈረንሳይ ፓሪስ ከቆንጆቹ ሀገር። እስቲ እድሜያቸው ደግሞ ትንሽ ተለቅ የሚሉ ነው። ይሄ ብር ብቻ እንትን አሁን እንትን አለው ሆቴል አለው ፈንድ በደንብ ለቀቅ ሆቴል አለው። ያሳደጋቸውም ልጆች የራሱ አይደለም፣ መውለድ ስላልቻለ ከሌላ ሰው ነው የወሰደው። ስለዚህ እዚህ ቤት ገባሽ ማለት አፈሽ ማለት ነው። እና እንግዲህ ምንም የሚያሳስብ ነገር ያለ አይመስለኝም። የምትደሰችበት ነው አይነት ነገር ማቅረብ ይችላል። እኔ ማቅረብ ችግር የለውም። እኔ ጋር አሉ ከትንሽ ከትልቅ 13 ዓመት ሃይ ስኩሎች ምናምን አሉ። ደስ ናቸው። አንዴ ስልክ አርቺን እሺ ሄሎ ወይ ሄሎ ቤብ ነው። አንተ ምን ነው በእናትህ ዝም አልከኝ እኮ። ኧረ ብሩን ፈልገዋለሁ እኮ። እሺ በቃ ማታ እንገናኝና በደንብ እናወራበታለን። እሺ ቤብ እሺ በል ቻው ቻው።
ሄሎ እሺ ቤቢ ክላስ ነኝ እሺ በኋላ እደውልልሃለሁ እሺ ቻው ሄሎ ውዴ እንዴት ነሽ አለሽ እንዴ እና ያን ምን አደረግሽ እንዴ እና አንቺ ምንድነው ቆላ ስፍሪበት ምንድነው እሱ ስጪው እንጂ በዚህ አይነትማ ቪትስም አይገዛልሽም በቃ አስይበት ወይ ቻው ለማንኛውም እሺ እና አናገር ጨረስክ የስራ ጉዳይ ነው ምንድነው ኦኬ እኔ ምንሽ ወይ ታለች ያው አለች ቆንጆ ታናሽ ታለች እንደሆነ የምር ታረለም ከሳቃታ ታጣብሽ ማለት እንግዲህ እኔም ነጩ መጣብሽና አንቺ ምሳና ታጣብሽ እንዴ እሷ እኮ እቴ ነች እና ማለት ብዙ ሴቶችን ከ16 አመት በታች እንኳን ሴቶችን ታመጪ ይለ እንዴ የሆነስ እሷ እኮ እቴ ነች ኦኬ ሌሎች እህቶች ስላልሆኑ ነው እንደዛም ታረጋቸው ማለት ነው ኖ እሱ ስራ ነው እሷ ደግሞ እቴ ነች በጣም ትገርሚያለሽ እውነት በጣም ትገርሚያለሽ ምንድን ነው የምገርመው ሴት በመሆንሽ እንኳን የሴትነት ህመሙ ጉዳት ሊሰማሽ ይገባል ነበር ምን ማለት ነው እሱ የኮ ስራ ነው ስራና እህት በምን ይገናኛል ምን ለማለት ፈልገህ ነው ምን ማለት ነው እህትሽ ስለሆነች ነው እሷን አይደለም ይሄ ስራ ነው እሷ እህቴ ነች ይሄ ስራ በምንም አይገናኝም እኮ ምንም ይሉት ነው እኔ እንደዚህ አይነት ሰው አትመስለኝም የምን መጮህ አስፈላጊ አይደለም ኖ አይደለም መጮህ አስፈላጊ አይደለም እዚህ ጋር መግባባት አለብን ይሄ ስራ ሁሉንም ነው ሰው እንደራስሽ ማሰብ መቻል አለብሽ ሴቶች ናቸው ሴት ነሽ በጋራ እንኳን የጋራ እነሱ እኮ እነሱም ስራቸው ነው ስራዬ ብሎ እነሱ የሚሰሩት ቆሻሻ ህይወት ውስጥ እንዲገቡ ለምን ታበረታቻለሽ አንቺ እያበረታቱ አይደለም እነሱን ፈልገውት ነው እየመጣ ልንገርሽ ጋዜጠኛ ነኝ የምትሰሪውን ስራ እየተከታተልኩ የነበርኩ ጋዜጠኛ ምን አይነት ሆነ በእናትህ ጭራሽ ወሬ ታበዛለህ እንዴ ምን ማለት ነው ኧረ እባክህ እዛ ሲያስጠላ ይሄ ምን ይመስላል በእናታችሁ ዞር በል በእናትህ ተረጋጊ አሁን በእናትህ ክፈትልኝ በሩን በእናትህ ልውጣ ሲያስጠላ ይሄ በእናትህ ዞር በል ተረጋጊ ምንም የምንረጋጋው ነገር የለም ማስረጃዎችን ይዤ ነው ያወራሁሽ ያለሁት የምን ማስረጃ ምንድን ነው የምታወራው ደቂቃ ልስጥሽ ኧረ በእናትህ በሩን ክፈትልኝ ልውጣ እኔ ተረጋጊ ምን ማለት ነው ቀስ ብለሽ አውሪ ተረጋጊ ምንም የማወራ ነገር አይደለም ጀብድ ስትሰሪ እንደቆየሽ ነገር እንትን አትበይ ሴቶችን ስትሸጪ እህትሽ ብትሆን ፈልጎ ነው እነሱም ኖ እኔ እስካሁን ድረስ ምንም ያልኩት ነገር የለም ምንም የማውቀው ነገር የለም ግን ስራን እየሰራ ያለው 8 አመት በታች የሆኑ ሴቶችን ለወሲብ ንግድ ማውጣት አላልኩም እንደዚህ አይነት ነገር አላልኩም ኖ አላልኩኝ ያወራነው ነገር እያንዳንዱ ነገር በማስረጃ ይዤዋለሁ አይደለም በእናት ለምን ልውጣበት በእናት ከኔ መጣብኝ እንዴ ማይመስል ነገር እንትን አትበይ በቃ ክፈትልኝና ልውጣኒ ማይመስል ነገር አትበይ ምንም ማይመስል ነገር አይደለም አይ ስነ ስርዓት ይኖርሽ እንግዲህ አሁን ሁሉን ነገር በማስረጃ ይዤ ነው ያለው ምንም ማስረጃ ነገር የለም በማስረጃ ነው ይዤሽ ሴቶችን እንደምትነግጂ ማስረጃ ይዤ ነው ያወራውሽ ያለው ምን ሶኔ ከኔ መጣው አንተ ምን ይመለከታት ጀመር በስራዬ ምን ጣልቃ አስገባ ከዚህ ንግድሽ ልትወጪ ይገባል ለእህትሽ እንዳሰብሽው ሁሉ ለነዚህም ሴቶች ልታስብ ይገባል በእናት ልውጣ በቃ ተወኝ እኔ ክፈትልኝ በቃ ምንድነው እሱ ልውጣ በቃ ክፍት ነው በሩሽ ክፈትልኝ ምን አይነቱ ነው ከኔ የመጣብኝ በእናታችሁ ሲያስጠላ ያው ክፍት ነው በሩ ሲያስጠላ ከኔ የመጣው በእናታችሁ ምን አይነቱ ነው ቀፋፊ እንግዲህ አንቺ ተግባር ነው የሚያስጠላ አንቺ አንተ ምን እንደሆነ እንድታወራኝ ሲያስጠላ እንግዲህ ሞልጫ ይልልችው ከሳም አልፎ እንግዲህ የምታወራውን ሰምታችኋል አሁን በንዴት ነው እየሄደቻለች ደሞ ሁለተኛ እንዳትደውልልኝ እሺ ምን ማለት ነው ለምን ስደውልልሽ ሁለተኛ እንዳትደውልልኝ ለምን ስደውልልሽ ቃጣሪ ባለጌ ነሽ በጣም
ለእህቶቻቸው የማይራሩ ለወንድሞቻቸው የማይራሩ ገንዘብ ያወራቸው ገንዘብ አስተሳሰባቸውን የሰለባቸው ሰዎችን መኖራቸውን ያመላከተን ክትትል ሆኖ አግኝቼዋለሁ። እኔ በክትትሉ ወቅት እጅግ በጣም ያልጠበቅኳቸው የገረሙኝንም ነገሮች ታዝቤያለሁኝ። ስለዚህ በዚህ ያህል ልክ ነው ወይ የምንኖረው እንድንልም ያደረገን የክትትል ታሪክ ነበረ። እናንተም ትምህርት እንደወሰዳችሁበት ዙሪያችሁን እያንዳንዱ ሰው ጋር የሚኖራችሁ ግንኙነት ምክንያቱ ምንድነው የሚለውን እንደምታጤኑበት እድል እንደፈጠረላችሁ ተስፋ አደርጋለሁኝ። ስለተከታተላችሁን እጅግ አድርጌ አመሰግናለሁ። ለዩቲዩብ ቻናላችን አዲስ ከሆናችሁም ሰብስክራይብ በማድረግ የደውል ምልክቷን በመጫን ሁልጊዜ ሰርተን ወደ እናንተ የምናደርሳቸውን እንደዚህ አይነት የክትትል ታሪኮችን በቀላሉ መከታተል ያስችላችኋል። ስለነበረን ቆይታ በድጋሚ አመሰገንኩኝ። መልካም ጊዜ